በሌላ ተጣሉ። እውነት ነው። ከኔ ጋር ጸበኛ ነች። መርገጥ እችላለሁ። ህሊና የሚባል አለኝ። ፊደል ቆጥሬያለሁ። ህሊና መርገጥ እችላለሁ። ሊያን ማብጠልጠል እችላለሁ። ጸበኛ ነኝ። ብዙ ነገሯን ለማውደም መስራት እችላለሁ። ሊያ ምንም ያለችው ትክክለኛ ነገር እስቲ አዳምጡ። ሊያ ያለችው አይደለ የምናወራው? ሊያ ያለችውን ስሙ። ይኸው ቪዲዮ አለ። ቪዲዮ ተቀርጾ ነው የተቀመጠው። ይሄን ያለችው ሊያ አሳርፊ ማለት ስድብ ነው። እንቁርቲ ልንገርሽ እስቲ፣ እናትሽን አሳርፊ፣ እናትሽን አምጥተሽ እዚህ አታሰሪ፣ እናትሽ ይረፉ፣ ወርቅ አልብሰሽ በስርዓት አኑሪያቸው ማለት ስድብ ነው ወይ? የፈለገ ከኔ ጋር ጸበኛ ብትሆን እውነት ነው። ዮኒ ማኛ ጋር ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቂቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቂቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘዌ አልዘጉትም። ማዘርዬ አላጠፉትም። ሳያጠፉት ትንሽ ኦን አላት። ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያ ያለችው ልክ ነው። እናት ሊያ ያለችው ጸበኛ ያለው ታይሜ ነው። ይሄ ሊያን ብዙ ነገር ያለች ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ ቂቤ ቢያነጥሩ ኖሮ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ ሪስፖንሲቢሊቲ ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግን። ሄው ነው ያስ ነው ማጃ ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩን ነገር አለ እንዴ? እኚህ እናት ማረፊያቸው እድሜ ነው። መጦሪያ የሚባል ልጅ መጦሪያ መከበሪያ ነው። የሆነ ጊዜ ላይ እናት ማረፍ አለባት፣ አባት ማረፍ አለበት። ይሄ ነው ታሪኩ። እኔን ጠይቁኝ። እናቴ ሰራተኛ አላት፣ አርፋ ነው የምትኖረው። ማንም ጋር ሄዳ አትሰራም። ቤተክርስቲያኗ ትሄዳለች፣ ገዳም ሄደ ካለባት ትሄዳለች፣ አምላኳን ታመሰግናለች። አለቀ። የማየ ህይወት ይሄ ነው። ይሄ ነው ህይወት። እዚህ አምጥታችሁ እናታችሁን
ስቃይ የምታበሉ ብዙ ሴቶች አላችሁ። ተማሩ፣ ከእኛ ተማሩ። ይደክማቸዋል እናቶች፣ እምቢ አይሉ። ልባቸው ሩሩ ነው። ልባቸው በጣም የሳሳ ነው። የኛ እናቶች ምንም አርጉልን ብንል እኛ ያደርጋሉ። እኔ አሜሪካም ትቻታለሁ እናቴ ልጆቼን ልታይ መጣይ 6 ወር ፈታ አረኳት እማዬ ተመልሳ ሄደች። አለቀ። ምንም ልጆቼን ለማሳደግ እኔና ሚስቴ እንጂ ኃላፊነት ያለብን የእኔ እናት ኃላፊነት የለባትም፣ የእሷ እናት ኃላፊነት የለባትም። የለም የምን ማጭበርበር እንቁርቲ ጸብ ስላለሽ ቀን ጠብቀሽ ልታጠቂ ብትይ እግዚአብሔር ደግሞ እውነት ያላቸውን ሰዎች አውጥቶ እንዲናገሩ ያደርጋል። እኔ ባናት ተተከል ከእውነት ጎን ሁሌም ጠላቲውን ወዳጅ እቆማል። ሁሌም ጠላቱን ወዳጅ በማንም ይበልጣል። ነገ የማይጸጽተኝ ንግግር ነው የምናገረው። እውነት አላት ሊያሸው። አሁንም ቢሆን አሜሪካም ሆነ አውሮፓ ወሰዳችሁ እናታችሁን የቤት ገረድ የምታርጉ ልጅ ጠባቂ የምታደርጉ ሀገር አይወጣ ቋንቋውን አያውቁት ምንም ማድረግ አይችሉ። እነዚህ ሰዎች በእናንተ ስር ነው ያሉት። በባርነት ነው የሚኖሩት እናቶች። ለእናቶች ለአባቶቻችን ኢትዮጵያ ይመቻል። $200 ቅብር አድርገን እናት አባት ማኖር እንችላለን። አሜሪካ ያለን ሰዎች $200 እናት አባቶቻችን ተንቀባረው በሰራተኛ መኖር ይችላሉ። ከዛ በላይ እንኳን አይፈልግም። ከዛ እናታችሁን አፈር እስኪገቡ ድረስ ልጅ ታስጠብቃላችሁ። የሆነ ብር እንዲያመጡ ታደርጋለህ። ብር ምን ያደርግላችኋል? ከዛ በኋላ ምን ሊያደርጉ? ሊጠብሱበት፣ ሊዝናኑበት፣ ክለብ ሊሄዱበት ምን ሊያደርጉ ነው ብሩን የሚፈልጉት? እናትና አባቶቻችን አይፈልጉትም። እነሱ መሄድ የሚፈልጉ ቤተክርስቲያን፣ እነሱ መስጊድ፣ ሙስሊም ከሆኑ ጴንጤ ከሆኑ ቸርች መሄድ፣ ጉባኤ ተካፍለው መምጣት፣ እድር ካለ ለቅሶ ካለ አብሮ ከቤተሰብ ከጎረቤት ጋር ቡና መጠጣት። ይሄ ነው ላይፍ። this is the reality። ይሄንን ነጥቀውባቸው ቪዲዮ እየሰሩ ይበሉበታል። በቃ እናት ወዳጅ ይመስላሉ። ምን ይመስላሉ? ማስመሰል ሄል ነው። ማስመሰል መውደድ አይደለም። በነገራችን ላይ ማስመሰል ላይክ መልቀም፣ በእናት በልጆች በምን መልቀም ከማናቸውም በቢስ ሶሻል ሚዲያ የጀመርኩ ሰው ነኝ። በልጆቼ ስበላበት አንድ ቀን አይታችሁ አታውቁ? አንድ ቀን አረ ሰላም ይበለን አማንዬ ይምጣ ማየ ትምጣ ትላላችሁ። ልጅ እያላችሁ ያንን አርግ ነበር። አንድ ቀን አልሸቀልኩባቸው። እድሜ ልክ የሚሸቅሉባቸው ልጆቻቸው ናቸው። እናቶቻቸውም የሚሸቅሉባቸው አሉ። እድሜ ልክ ሆዳም ናቸው። በሚስቴ እኔ በእንግሊዝኛ አድርገን እኔና ሚስቴ ብዙ ሽቀላ መሸቀል እንችላለን። ምን ችግር አለው? የካፕል ስራ ምን አስዋሸኝ አይደለም። አሁንም እናገራለሁ ለሌሎች እዚህ እንገራችሁ። እናትን ልታጡ ትችላላችሁ። ባላሰባችሁ ሰዓት የእግር እሳት ነው የሚሆንባችሁ። የእግር እሳት ነው የሚሆንባችሁ። እናታችሁን አምጥታችሁ እዚህ አትነግዱባቸው። ልጅ ጠባቂ አታደርጓቸው። አይጠቅማቸውም። ደስተኛ አይደሉም። የልጅ ልጅ ማየት አልፎ አልፎ ታየዋል። አለቀ። አሁን ዘመኑ የቴክኖሎጂ ነው። በፌስታይም ያሉ እነማያየ እማዬም በፌስታይም ይኸው ልጄ ምናምን አይ በቃ አለቀ። ከመጡም መጥተው ጎብኝተው አይተው ጥሩ ጊዜ አሳልፈው ይሄዳሉ። አያቶችን አምጥታችሁ አትጫወቱባ። ይሰማል። ወደ ዘር ተወስዱታላችሁ። ወደ ብዙ ነገር ተወስዳለ። ሊያ 100% ልክ ናት። 100% የሚሰማ እናቶች ካሉ ሌላ እናቶች በዚህ ነገር ሳያልቁ ሌሎችም እናቶች ይከበሩ። እናት ትከበር። ልጅ አሳድጋለች፣ አክተሟል። የኔ ኃላፊነት ነው፣ የእናቴ አይደለም። የኔ ኃላፊነት ነው። የሚስቴ ኃላፊነት ነው። የእናቴ ኃላፊነት አይደለም። አማንዬ የማየ ኃላፊነት አይደለም። ማየ የማየ ኃላፊነት አይደለች። የኔ ማየን ልታያት ልጠይቃት ትችላለች። አለቀ። የኔ ኃላፊነት ነው። እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ። ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ። ሀቅሽን አልበላም። ጸበኛ ነኝ። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሳይሆን አረፍት ያለሽ እኔ ጋር መጥተሽ ይሏቸዋል። አሳርፏቸው። አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው። ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ
እነሱ ተኝተው እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይህንን ሌላ ሰው ላይ ለማላቀቅ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆንሽ አትሸቂባቸው ነው ያለችው። ምንድን ነው ጥፋቱ? ጥፋቱ ምንድን ነው? የእንቁርቲ የምታደርገው እንቁርቲ አያት ጋር ነው የምታሳድገው ልጆች። እሷ ቲክታክ ላይ መጣ እያንዳንዱን ለመቦጨቅ ብላ እሱ ነው የምታደርገው አይደል? እያንዳንዱ ቦጭቃ ልትበላ ልጆቿን ጥላ ጊዜ አይኖራትማ። ከየት ጊዜ ይኖራል? 3 ልጅ ኖሯት እዚህ ጋር መታ ምን ማድረግ አትችልም፣ መቦጨቅ አትችልም። በዚህ ልጁ ጨዋል፣ በዛ ልጁ ጨዋል ታውቃለች። ያን ስለምታውቅ ኖ ኢትዮጵያ ለወርውራቸው አያቴ ታሳድግ እናቴ ታሳድግ፣ እኔ እዚህ መጥቼ የፈለግኩትን ስዘለዝሏት ነው። ስለዚህ ሊያ እውነት ስላለሽ እውነትሽን መቼም አልበላው። አንቺ ሆንሽ ሌሎ ማናችሁም ሙሉ እውነታችሁን አልበላ። መሆንም ያለበት እንደዛ ነው። ሶሻል ሚዲያ ላይ ነው ያለነው። እውነትን እውነት፣ ውሸትን ውሸት እንበል። የዘር ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም፣ የምን ጉዳይ አይደለም፣ የእናት ጉዳይ ነው። አምጥታችሁ ፍዳቸውን አታሳዩ። እንደ ሪታይርመንት የለም እንደ አያት ላይ። አሜሪካ እንኳን ሪታይርመንት አለ እኮ። ከ60 ዓመት በኋላ እኮ አትሰሩም። ከ65 ዓመት በኋላ አትሰሩም እኮ አሜሪካ ነገር። ጡረታ ነው የምትወጡት። ኢትዮጵያም ጡረታ አለ። የትም ሀገር ጡረታ አለ ማለት ማረፊያ ጊዜ ማለት ነው እንጂ እንደ አዲስ መጣ እናት የምትሰራባት አያት መጣ ልፋቷን ሰቃዋን የምታይበት አይደለም። ደስ የሚሉ እናት፣ ስፍስፍ የሚሉ እናት እዛ ሰፈር ብትጠይቋቸው እኚህን እናት